እስኪ አሁን ይሄንን አስቡ። አዲስ አበባ ከ500 ትምህርት ቤቶች ፋንታ 8 ትምህርት ቤቶች ብቻ ቢኖሯት። በነገራችን ላይ ይሄን አስተውላችኋል? በየጠዋቱ አዲስ አበባ በተለያዩ ትምህርት ቤት ዩኒፎርም በለበሱ ተማሪዎች ትሞላለች። ከ500 በላይ ትምህርት ቤቶች፣ ከ500 በላይ ስርዓቶች እና ከምንም ነገር በላይ ከ500 በላይ ዓለማት እና ምናልባት ይሄ ነው ጥያቄው፣ አንድ ሀገር በስንት የተለያዩ ዓለሞች ውስጥ ልጆችን ማሳደግ ይችላል? እስቲ አስቡት። 2 ልጆች፣ አንድ ሀገር፣ አንድ ከተማ፣ አንድ ባንዲራ፣ ነገር ግን 2 የተለያዩ አይነት ዓለሞች። አንዱ በአንድ ትምህርት ቤት ይማራል፣ ሌላው በሌላ። አንዱ የሚጠቀምበት ላብራቶሪ አለው፣ አንዱ ግን ላብራቶሪን አይቶት እንኳን አያውቅም። አንዱ በየሳምንቱ ስፖርት ይሰራል፣ ሌላው የሚጫወትበት እንኳን ሜዳ የለው። እና በጣም የሚያስገርመው ነገር ይሄ ነው። ሁለቱም የኢትዮጵያ ልጆች ናቸው፣ ነገር ግን ፈጽመው የተለያዩ ኢትዮጵያዎች ውስጥ እያደጉ ነው። ምናልባት ክፍፍሉ ዩኒቨርሲቲ ላይ አይጀምርም፣ ፖለቲካ ላይም አይጀምርም፣ ሶሻል ሚዲያ ላይም አይጀምርም። ምናልባት ክፍፍሉ በ6 ዓመት ዕድሜ ይጀምራል። እና ምናልባት ከዛም በላይ የሚያስገርመው ደግሞ ይሄ ነው። እኛ አንድ ሀገር እንገነባለን ብለን እናስባለን፣ ነገር ግን ልጆቻችንን 500 አይነት የተለያዩ ዓለምና የተለያዩ ትምህርት ቤቶች ውስጥ እናስተምራለን። አንድ ልጅ ከ6 ዓመቱ ጀምሮ ከአንድ አይነት ሰዎች ጋር ያድጋል፣ ሌላውም ከሌላ እና አንዱ ሌላውን ፈጽሞ አያውቀውም፣ ሌላውም እንዲሁ። ከዛ 20 ዓመት ያልፋል እና በጣም እንገረማለን። ለምን አንግባባም? ለምን አንተማመንም? ለምን አንተባበርም እንባባላለን። ምናልባት ምክንያቱ ከ20 ዓመት ጀምሮ አብረን አላደግንም። እና እዚህ ጋር ሌላ ከባዱ ጥያቄ ይመጣል። አንድ ሀገር አንድነትን ከመቼ ጀምሮ ነው የሚማረው? 16 ዓመት ሲሞላው? ዩኒቨርሲቲ ሲገባ? ስራ ሲጀምር ነው ወይስ ገና በ6 ዓመት ዕድሜው? ምናልባት የሀገር አንድነት ፓርላማ ውስጥ አይጀምርም፣ ምርጫ ላይም አይጀምርም፣ ሶሻል ሚዲያ ላይም አይጀምርም። ምናልባት የሀገር አንድነት ከትምህርት ቤት ይጀምራል። እስኪ አሁን ይሄንን አስቡ። አዲስ አበባ ከ500 ትምህርት ቤቶች ፋንታ 8 ትምህርት ቤቶች ብቻ ቢኖሯት፣ አይ ትንንሽ ትምህርት ቤቶች አይደሉም፣ ትልልቅ የሰው ልማት ከተሞች። እስቲ አስቡት። ሰኞ ጠዋት ነው፣ ፀሐይ ገና አልወጣችም፣ ነገር ግን ከተማዋ ቀድማ ነቅታለች። በሺዎች የሚቆጠሩ አውቶቡሶች በሁሉም አቅጣጫ፣ በሁሉም ሰፈር፣ በሁሉም መንገድ። አንድ ልጅ ከቦሌ፣ አንድ ልጅ ከኮልፌ፣ አንድ ልጅ ከአቃቂ፣ አንድ ልጅ ከየካ እና አንደኛው ደግሞ ከጉለሌ፣ ሁሉም ወደ አንድ ቦታ እየሄዱ ነው። አንድ ስርዓት፣ አንድ ደረጃ እና አንድ እድል ለሁሉም ተማሪዎች። ከዚያ በሩ ይከፈታል። ትምህርት ቤት አይታይም፣ ትንሽዬ ከተማ ነው። ላብራቶሪዎች፣ ቤተ መጻሕፍት፣ የእግር ኳስ ስቴዲየሞች፣ የባስኬትቦል ኮርቶች፣ የሮቦቲክስ ማዕከላት፣ የሙዚቃ ስቱዲዮዎች፣ የምርምር ማዕከላት እና የቴክኖሎጂ ላብራቶሪዎች። እና ለመጀመሪያ ጊዜ በኢትዮጵያ ምናልባት ልጆች ለፈተና አይማሩም፣ ለህይወት ይማራሉ። ሶሻል ሚዲያ ለውጥ አያመጣም ብላችሁ የምታስቡ ሰዎች ካላችሁ በጣም ተሳስታችኋል። በዚህ ቪዲዮ ተነስተን ሀገራችንን መቀየር እንችላለን። ፎሎ ማድረግ አይረሳ። ሚሊዮኖችን ከጀርባችን ስንሰበስብ ኃይላችንም ያን ያህል ይጨምራል። ሰብሰብ በሉላችሁ። ሌትስ ጎ